To further enhance our national security, my administration will be reclaiming the Panama Canal, and we've already started doing it. በዓለም ላይ ካሉ በጣም ስልታዊ የውሃ መስመሮች ውስጥ አንዱ ነው የፓናማ ቦይ። በአሜሪካ የተገነባው ለ100 ዓመት ለሚጠጋ ጊዜ በአሜሪካ ቁጥጥር ስር ቆይቶ በ1999 ለፓናማ ተላልፎ የተሰጠው ይህ ቦይ ለዓለም አቀፍ ንግድ መድህን ሆኖ ቆይቷል። አሁን ግን በቻይና እያደገ በመጣው ተጽዕኖና በዶናልድ ትራምፕ የአሜሪካን የበላይነት ለማስመለስ ባላቸው ፍላጎት እንደገና የቁጥጥር ለውጥ የማስተናገድ እድል ይገጥመው ይሆን? ከትዕይንቱ በስተጀርባ ምን እየሆነ ነው? ይህ ጠባብ የውሃ መስመር በዓለም አቀፍ የፖለቲካ ታሪክ ውስጥ ብዙ ኃይል ያለው ለምንድነው? የፓናማ ቦይ ያለፈውን የአሁኑንና የወደፊት ጉዞውን ልንገልጥ መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የፓናማ ቦይ የአትላንቲክና የፓሲፊክ ውቅያኖስን በማገናኘት የዓለም ንግድን አብዮት በማሳለጥ በታሪክ ውስጥ ጉልህ ከሆኑ የምህንድስና አስደናቂ ስራዎች ውስጥ አንዱ ነው። በመካከለኛው የአሜሪካ ዙሪያ ያለው ቦዩ ግንባታው በሐሳብ ደረጃ በ16ኛው ክፍለ ዘመን የተጠነሰሰ ቢሆንም ፕሮጀክቱን እውን ለማድረግ ግን እስከ 20ኛው ክፍለ ዘመን ድረስ መጠበቅ አስፈላጊ ሆኖ ነበር። እንደ አውሮፓውያን አቆጣጠር በ1904 ፓናማ በአሜሪካ ድጋፍ በኮሎምቢያ ነፃነቷን ካገኘች በኋላ አሜሪካ በበሽታና በምህንድስና ችግር ምክንያት ሲፈተኑ ከነበሩ ፈረንሳዮች የቦዩን ፕሮጀክት ተረከበች። አሜሪካ በ1914 በተሳካ ሁኔታ ቦዩን አጠናቀቀች። ይህም መርከቦቹ በደቡብ አሜሪካ ዙሪያ ያለውን ረጅምና አደገኛ መንገድ እንዲያጠር አስቻላቸው። ለ100 ዓመት ለሚጠጋ አሜሪካ ሰርጡን እንደ ስልታዊና ኢኮኖሚያዊ እሴት በመጠበቅ ተቆጣጥራ ቆየች። ይሁን እንጂ ፓናማውያን በግዛቶቻቸው ላይ ሉዓላዊነት እንዲኖራቸው በመጠየቅ በአሜሪካ ቁጥጥር ላይ የሚያሰሙት ተቃውሞ ጨመረ። በዚህም እንደ አውሮፓውያን አቆጣጠር በ1977 የአሜሪካው ፕሬዝዳንት ጂሚ ካርተር እና የፓናማ መሪ ኦማር ቶሪጆስ የቦዩን ቁጥጥር ወደ ፓናማ ለማዛወር ተስማሙ። ወዲያውም የፓናማ ካናል ስምምነት ተፈረመ። እንደ አውሮፓውያን አቆጣጠር በታህሳስ 31 በ1999 አሜሪካ ቦዩን በይፋ አስረከበች። ይህንንም ተከትሎ ቀጥተኛ ስልጣኗን በቀጠናው አቋረጠች። ከዚያን ጊዜ ጀምሮ ፓናማ ቦዩን በማስተዳደርና በማስፋፋት ወሳኝ የዓለም ንግድ መስመር አድርጓታል። ይሁን እንጂ አሜሪካ አሁንም የውሃ ቦዩን እንደ ስትራቴጂካዊ እሴት ይመለከቱታል። ከቅርብ ዓመታት ወዲህ ቻይና በፓናማ ቦይ አቅራቢያ ወደቦች፣ ሎጂስቲክ እና የመሰረተ ልማት ፕሮጀክቶች ላይ ከፍተኛ መዋለ ንዋይ በማፍሰስ በፓናማ የኢኮኖሚ አሻራዋን እያሰፋች ትገኛለች። ቻይና
ኩባንያዎች አሁን ቁልፍ ተርሚናሎችን ይቆጣጠራሉ፣ በዋና ዋና የልማት ፕሮጀክቶች ውስጥ ይሳተፋሉ። ይህም የቤጂንግ ስትራቴጂያዊ ተሳትፎ በዓለም ላይ በጣም ወሳኝ ከሆኑ የንግድ መስመሮች ውስጥ እየጨመረ ነው። አሜሪካ የፓናማ ቦይን እንደ አስፈላጊ የጂኦፖለቲካዊ ሀብት ስለምትቆጥረው ይህ እያደገ የመጣው የቻይና ተጽዕኖ በዋሽንግተን ውስጥ የማንቂያ ደውል አስነስቷል። የቻይና ቤልት ኤንድ ሮድ ኢኒሺየቲቭ ወደ ላቲን አሜሪካ በመስፋፋቱ የአሜሪካ ባለስልጣናት ሊከሰቱ ስለሚችሉ የደህንነት ስጋቶች፣ ኢኮኖሚያዊ ጠቀሜታና ቻይና የዓለም አቀፍ የመርከብ መንገዶችን የመወሰን እንቅስቃሴዎች ጭንቀት ውስጥ ከከተታቸው ሰነባብተዋል። በሁለቱ ልዕለ ኃያላን መንግስታት መካከል ውጥረቱ እየጨመረ ሲመጣ የፓናማ ካናል የወደፊት እጣ ፈንታ ቁጥጥር እና ተጽዕኖ በዓለም ፖለቲካ ውስጥ ቁልፍ ጉዳይ እየሆነ መጥቷል። እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ፕሬዝዳንት ዶናልድ ትራምፕ የአሜሪካን ቁጥጥር በፓናማ ካናል ላይ እንደገና የማረጋገጥ ፍላጎት እንዳላቸው ገለጹ። በፓናማ ወደቦች ላይ የቻይና ኢንቨስትመንቶች እያሳዩት ያለውን ተጽዕኖ በመጥቀስ ቦዩ በተሳሳቱ ወገኖች እጅ ውስጥ እንደወደቀ አጽንኦት ሰጠው ለዓለሙ ማህበረሰብ በይፋ መናገር ጀመሩ። To further enhance our national security, my administration will be reclaiming the Panama Canal, and we've already started doing it. Trump and his supporters have also complained about the fees that ships are charged to use the waterway and alleged that China has been operating the canal, an assertion denied by Panama's government. U.S. Secretary of State Marco Rubio visited Panama in early February and told President José Raúl Mulino that Panama had to reduce Chinese influence over the canal or face potential retaliation from the United States. Trump wrote on his social network Truth Social. He also warned that he will not allow the canal to fall into the wrong hands. The publication points out that Trump warned about possible Chinese influence on the passage, writing that the canal should not be managed by China. የፓናማው ፕሬዝዳንትም ሆሴ ራውል ሙሊኖ ወዲያውኑ በምላሻቸው የትራምፕን አባባል አጥብቀው ውድቅ ያደረጉ ሲሆን ቦዩ በፓናማ ሉዓላዊ ቁጥጥር ስር እንደሚቆይ አጽንኦት ሰጠው ተናግረዋል። የአሜሪካ ሕግ አውጪዎችም በጃንዋሪ 2025 የአሜሪካ ተወካይ በሆኑት ደስት ጆንሰን የፓናማ ካናልን መልሶ የመግዛት ሕግን አስተዋውቀዋል። ዓላማውም የአሜሪካ መንግስት የቦይ ቀጠናውን መልሳ እንድትወስድ የሚፈቅድ ነው። ረቂቅ ሕጉም ከበርካታ ስፖንሰሮች ድጋፍ ያገኘ ሲሆን በምክር ቤቱ የውጭ ጉዳይ ኮሚቴም እየተገመገመ ይገኛል። የትራምፕ መግለጫም በፓናማና የላቲን አሜሪካ ሀገራት ተቃውሞና ትችትን አስነስቷል። እነዚህ እርምጃዎች የፓናማን ሉዓላዊነት አደጋ ላይ ይጥላል በሚል ዩናይትድ ስቴትስ ኦፍ አሜሪካም የፓናማ ካናልን እንደገና መቆጣጠር ትችል እንደሆነ ጥያቄው እየጨመረ በመጣው የጂኦፖለቲካዊ ውጥረቶች በተለይም በቻይናና በአካባቢው ተጽዕኖዎቹ እያደጉ የሚገኝ ሲሆን አሜሪካም ቁጥጥሯን ወደ ነበረበት ለመመለስ ከፍተኛ የሕግና ዲፕሎማሲያዊ መሰናክሎች እንደሚገጥሟት የሚጠበቅ ሲሆን ምክንያቱም ደግሞ ስምምነቱ እንደገና መደራደር ወይም ኃይል መጠቀም ስለሚጠይቅ ሁለቱም ጉልህ የሆነ ዓለም አቀፋዊ ቁጣ ሊፈጥሩ በመቻላቸው ነው። ከዚህም በላይ በፓናማ ቦይ ውስጥ ዋና ዋና ወደቦችን እና መሰረተ ልማቶችን የሚቆጣጠሩት የቻይና ኩባንያዎች በመሆናቸው በቀጠናው ውስጥ ተሳትፎ እየጨመረ ከመምጣቱም ሌላ ውስብስብነቱን በይበልጥ እንዲጨምር አድርጎታል።
በአካባቢው የበላይነት እንዲሰፍን የአሜሪካ ግፊት ከቤጂንግ ጋር ያለውን ውጥረት ሊያባብሰውና አሜሪካና ቻይናን ግንኙነት የበለጠ ሊያበላሸው ይችላል። በተጨማሪም ፓናማን ጨምሮ ብዙ የላቲን አሜሪካ ሀገሮች የአሜሪካን ቁጥጥር ለማረጋገጥ የሚደረገውን ማንኛውም ሙከራ እንደ ኒዮ ኮሎኒያሊዝም ድርጊት አድርገው ሊመለከቱት መቻላቸው ነው። ይህም ቀጠናዊ ተቃውሞን ያስነሳል። በዚህም ሁኔታ አሜሪካ በቦዩ ውስጥ ጥቅሟን ለማስጠበቅ ቀጥተኛ ወታደራዊ እርምጃ ከመውሰድ ይልቅ ዲፕሎማሲያዊ ጫናና ኢኮኖሚያዊ ተጽዕኖን የመጠቀም እድሏ ከፍተኛ ነው። ዋሽንግተን የፓናማን ሉዓላዊነት ሳይጥስ ስልታዊ አጋርነቶችን በማጠናከር የቻይናን ተጽዕኖ ለመቋቋም የተሻለ እድል አላት። ሁኔታው ተለዋዋጭ በመሆኑ እና የአሜሪካ ቻይና ውጥረቶች እየተባባሱ ሲሄዱ የፓናማ ቦይ የወደፊት ዓለም አቀፍ የንግድ መስመሮችንና ጂኦፖለቲካዊ ኃይልን ተለዋዋጭነትን በመቅረጽ ረገድ ወሳኝ ሚናን ይጫወታል። አሁን ጥያቄው የአሜሪካ በካናሉ ላይ ያነሳችውን ጠንካራ አቋም ትገፋበታለች ወይንስ የፓናማ ነጻነትና ሉዓላዊነትን ታከብራለች የሚለው ጊዜ የሚፈታው ወሳኝ ጥያቄ ሆኗል። በዓለማችን ላይ ካሉ በጣም የተጨናነቁና ስልታዊ የውሃ መስመሮች አንዱ እንደመሆኑ መጠን ቦዩ ለዓለም አቀፍ ንግድ አስፈላጊ አገናኝ ሆኖ በአህጉራት ውስጥም ሸቀጦቹን በብቃት ለማጓጓዝ ያስችላል። በቦዩ ላይ የሚደረገው ማንኛውም የባለቤትነት ለውጦች ወይም ተጽዕኖዎች በዓለም አቀፍ የመርከብ ጭነት፣ በኢኮኖሚ ፍሰቶች እና በዓለም አቀፍ ግንኙነቶች የኃይል ሚዛን ላይ ትልቅ ተጽዕኖ ይኖረዋል። የፓናማ ቦይ የዓለም አቀፍ የንግድ የማዕዘን ድንጋይ ሆኖ መቆየቱ አይቀሬ ነው። ማንኛውም በሱ የባለቤትነት ላይ የሚደረጉ ለውጦች በሁሉም የዓለም ኢኮኖሚዎችና ጂኦፖለቲካዊ ግንኙነቶች ዙሪያ የራሱ አስተዋጽኦ ማሳደሩ አይቀሬ ነው። በቻይናና አሜሪካ መካከል ያለው ቀጣይነት ያለው ውድድርም ከፓናማ ስልታዊ አቀማመጥ ጋር ወደፊት የመርከብ የዓለም አቀፍ ንግድና የኃይል ተለዋዋጭ ሁኔታዎችን መፍጠሩ ይቀጥላል። በዲፕሎማሲያዊ ድርድር፣ በኢኮኖሚያዊ ስልቶች ወይም በባለቤትነት ለውጦች የፓናማ ካናል እጣ ፈንታ የዓለም አቀፍ ንግድ አቅጣጫ እና በመጪዎቹ ዓመታት የኃይል ሚዛንን በመወሰን ረገድ ትልቅ ሚና ይጫወታል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬ አበቃን። ሰላም።